ኢትዮጵያን ወደ ተሻገረ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ ፓርቲያችን ብልጽግና ከአገር ቤት እስከ ከተሜነት የተመጋገረ ስራ በመስራት በአገራችን ኢትዮጵያን በዓለም መድረክ የተከበረችና ተደማጭነት ያላት አገር ሆናለች። ይህ ክብርና ሞገስ የህዳሴ ግድባችንን ጨምሮ ታላላቅ የልማት ስራዎችን ሰርተን በውጤት ያጠናቀቅ ከመሆኑም በላይ መሬቱ ውሃው ጉልበቱን እያለን የጎደለንም በመኖሩ ከተረጅነት አልወጣንም ነበር። ፓርቲያችን ብልጽግና የጎደለውን ሲስተም መዛነፍን በማስተካከል የበጋ መስኖ ስንዴን አምርተን ለራሳችን ከምግብ ፍጆታ አልፈን ለውጭ ሀገሮች ግብአት የምታቀርብ ሀገር ሆና በመገኘቷ በዚሁ አጋጣሚ እንኳን ደስ አላችሁ ለማለት እወዳለሁ። ሀገርን በጠንካራ አለት ላይ ያጸና ታላቅ ኃላፊነትና አደራ እየተወጣ በሚገኘው በታላቁ የሀገር ምሰሶ የልማት አርበኛ የሰላም ተምሳሌት በሆነው የመቅደላ ወረዳ ማህበረሰብ ፊት ቆሜ እጅግ ታሪካዊና የሀገራችንን መጻኢ ዕድል በሚወስነው 7ኛው ሀገራዊና ክልላዊ ጠቅላላ ምርጫ የፓርቲያችንን ብልጽግና የምርጫ ማኒፌስቶና የመወዳደሪያ ምልክት ማስታወቂያ ፕሮግራም እንዲሁም የእጩ ትውውቅ መድረክና የድጋፍ ሰልፍ ላይ ተገኝቼ መልእክት እንዳስተላልፍ እና የዕለቱን የክብር እንግዳ እንዲጋብዝ እድል በማግኘቴ በራሴና በዞኑ አስተዳደር ስም ታላቅ ምስጋና ላቀርብላችሁ እወዳለሁ። የህብረ ብሔራዊነትና የአንድነት አለመጣጣም፣ ኋላ ቀርነትና ድህነት፣ ግጭትና ጦርነት፣ የጸረ ዲሞክራሲያዊ የፖለቲካ ስርዓት አለመኖር፣ ያልተቋጨና ያልተግባባ የሀገረ መንግስት ግንባታ እንዲሁም ያላትን ማጣት፣ ያለ መውጫ መታጠር ኢትዮጵያን ቀብድደው የያዟት መሰረታዊ ችግሮች ናቸው። ኢትዮጵያ የሚገጥሟትን የህልውና ፈተናዎች በመሻገር ሁለንተናዊ ብልጽግናን ለማሳካት የሚያስችል ሰብአዊና ተፈጥሯዊ አቅም ያላት ሀገር ናት። መዋቅራዊ ስብራቶቿን በመጠገን የፖለቲካ ባህል እሴት ጉድለቶቿን በመሙላት ያልተነካውን እምቅ አቅሟን ወደ ተጨባጭ ሁለንተናዊ ብልጽግና መመንዘር ይቻላል። ለዚህም በመነሻነት በወሳኝ መሰረታዊ ነጥቦችና በመዳረሻ ገዥ ብሔራዊ ርዕይ ላይ መግባባት በእጅጉ ያስፈልጋል። በኢትዮጵያ ታሪክ ውስጥ በርካታ መሰረት ባለው ከባቢ ላይ ተገኝተናልና በድጋሚ እንኳን በሰላም ተገናኘን ማለት ፈልጋለሁ። ሀገራችን ኢትዮጵያ ብዙ ተስፋ፣ ብዙ እምቅ ሀብት፣ ብዙ ጸጋ፣ የረጅም ዘመን ታሪክ ያላት ውብ ሀገር ናት። ሌሎች ሀገሮች ከቅኝ ግዛት ነፃ የወጡበትን ዓመት ሲያከብሩ እኛ ቅኝ ገዢዎችን ያሸነፍንበት ዓመት የምናከብር ውብ አፍሪካዊ ህዝቦች ነን። ኢትዮጵያ በየጊዜው የሚገጥሟትን የህልውና ፈተናዎች በመሻገር ሁለንተናዊ ብልጽግናን በሁሉም ማህበረሰብ ውስጥ ለማረጋገጥና ለማሳካት ሰብአዊና ተፈጥሯዊ አቅሟ በእጅጉ የላቀ ነው። ፓርቲያችን ብልጽግና
ይህን ሁኔታ በመገንዘብ የሀገራችንን የታሪክ ስብራቶች በመጠገን የታሪክ ስብራቶቹን ጠግነን መጪው ትውልድ ሁሉም በጋራ ተስማምቶና ተከባብሮ የሚኖርበት ነፃነት፣ እኩልነት፣ ፍትህ፣ ማህበራዊ መስተጋብር በሁሉም ከባቢ የሰፈነበት ሀገር ለመመስረት በርካታ ብዙ ስራዎች እየሰራን እንገኛለን። ሀገራችን በሁሉም መስክ ከተረጅነት ወጥታ ያላትን እምቅ አቅም በመጠቀም በአህጉራችንና በቀጠናችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮችን በመፍታት በአህጉሩና በቀጠናው ውስጥ የፊት አውራሪነት ሚናን በመጫወት የጂኦ ስትራቴጂ ቁመናዋን በማስተካከል ብልጽግና ፓርቲ የማይተካ ሚና እየተወጣ ይገኛል። ይህ ለውጥ ለጠንካራውና ለሰራተኛው ህዝባችን ትልቅ የስነ ልቦና ስንቅ እንዲሆን በማድረግና የረጅም ጊዜ የጥገኝነት መንፈስን ለማላቀቅ ረጅም ጉዞ ተጉዘን ውጤታማ ስራዎችን እየሰራን እንገኛለን። ብልጽግና ፓርቲ ትናንት ስራ ላይ የነበረ ዛሬ ስራ ላይ ያለ ነገ ከዛሬ አልቆ የሚሰራ ነገ ኢትዮጵያን ተምሳሌታዊት ሀገር ለማድረግ እየተጋ የሚገኝ ፓርቲ ነው። ነገ የተሻለ ከባቢ እንዲፈጠር የምንሻ ሁሉ ምርጫችን ብልጽግና ነው። ብልጽግና መለያው እውነት ነው። ብልጽግና መለያው ዕውቀት ነው። ብልጽግና መለያው ጥበብ ነው። ያለፍንባቸው ፈተናዎች እውነት፣ ዕውቀት፣ ጥበብ ባንሰንቅ ኖሮ በቀላሉ ሊታለፉ የሚችሉ አልነበሩም። አሁንም ብልጽግና በእውነት ላይ ቆሞ ዕውቀትን አብዝቶ በመፈለግ በጥበብ ኢትዮጵያ ካለችበት ሁኔታ የላቀ ማንነት እንዲኖራት ለማስቻል ብዙ ስራዎችን እየሰራ ያለ ፓርቲ ነው። የተከበራችሁ የፓርቲያችን አባላት፣ እነሆ በኢትዮጵያ ታሪክ ውስጥ ወርቃማ ጊዜው ላይ እንገኛለን። ኢትዮጵያ ስብራቶቿ እየተጠገኑ ነው። የኢትዮጵያ እምቅ ሀብቶች እየወጡ ነው።